የህልሞን ቤት እየፈለጉ ነው? እንግዲያውስ ፍለጋችሁ እዚህ ጋር ያቆማል። በዛሬ ቪዲዮአችን እጅግ ዘግናኝ የሆነ ቤት በአያት የሚገኝ 500 ካሬ ቤዝመንት ፕላስ ግራውንድ ፕላስ 1 የሆነ 5 ቤድሩም ያካተተ እጅግ ዘመናዊ ሌግዠሪ ቪላ ቤት ይዤላችሁ ቀርቤያለሁ። ይሄንን ቤት ብትፈልጉ መግዛት ብትፈልጉ ደግሞ ተከራይታችሁ መኖር ትችላላችሁ። እስኪ ቤቱ ምን እንደሚመስል ላሳያችሁ ነው። ተከታተሉ። እንግዲህ ደረጃችንን እንደወጣን እንደዚህ በጣም ሰፊ የሆነ ባልከኒ ነገር እናገኛለን ማለት ነው። ይሄ የግራውንዱ ባልከኒ ነው። እዚህ ጋር ብትፈልጉ ቁርሳችሁን ጠዋት ላይ መብላት የምትችሉበት ሰፊ ባልከኒ፣ እንደዚህ በሚያምር ይሄን ግሪነሪ እያያችሁ ቺል የምታደርጉበት ቆንጆ የባልከኒ ስፔስ እዚሁ ግራውንድ ላይ የምናገኝ ይሆናል ማለት ነው። ከዚህ በመቀጠል እንግዲህ ቤቱ ምን እንደሚመስል አሳያችኋለሁ። ቤቱ ከመግባታችን በፊት ግን እንደምታዩት በጣም ረጅም ሲሊንግ ያለው ትልቅ በር እናገኛለን። በዚህ ሳይድ የተፈጥሮ ብርሃን በደንብ እንዲያስገባ እንደምታዩት ስትራይፖች አሉት፣ ግላስ ስትራይፖች። እነዚህ ስትራይፖች እላይ ላለው ፍሎር እላይ አንደኛ ፍሎር ላይ ፋሚሊ ሩም አለው። ለዛ የተፈጥሮ ብርሃን በደንብ እንዲያስገባ ታስቦ ዲዛይን የተደረገው ማለት ነው። እስኪ ቤቱን ደግሞ ወደ ውስጥ ገብተን ምን እንደሚመስል አሳያችኋለሁ። ተከተሉ። እንደገባን እንግዲህ እዚህ ጋር እንደምታዩት በጣም ሰፋ ያለ የሎቢ ስፔስ እናገኛለን ከውጭ ወደ ውስጥ ስንገባ ማለት ነው። በዚህ በኩል የሚያምር አቴንሽን ሲክ የሚያደርግ ፋውንቴን አለን። በዚህ ሳይድ ደግሞ ከውጭ ወደ ውስጥ ስገቡ የምታርፉበት ደከም ካላችሁ የምታርፉበት የምንቀመጥበት ወይም የምናርፍበት ስፔስ እናገኛለን ማለት ነው። ከዚህ ቀጥሎ እንግዲህ ማሳያችሁ ሜን ሊቪንግ ሩሙን የምናየው ይሆናል። አብራችሁኝ ነው። እንደገባን እንግዲህ በጣም ሰፋ ለቀቅ ያለ ብራይት የሆነ ሊቪንግ ሩም እናገኛለን ማለት ነው። በዚህ ሳይድ እንደምታዩት ብዙ ሰው ማስተናገድ የሚችል የዳይኒንግ ስፔሳችንን ላይክ የሚቲንግ ስፔስ የሚመስል የዳይኒንግ ስፔስ እናገኛለን። እንደምታዩት በጣም በቆንጆ በሆነ ፈርኒቸር ነው ፈርኒሽድ የተደረገው ዳይኒንግ ስፔሳችን። ከዳይኒንጋችን ወደዚህ ስንመጣ ሞደርን ኪችናችንን የምናገኝ ይሆናል። ሞደርን ኪችናችን እንደምታዩት በጣም እጅግ ዘመናዊ ኢምፖርትድ በተደረጉ ዩቪ የኪችን ካቢኔት ማቴሪያል ፈርኒሽ የተደረገ እንዳለ እያንዳንዱ እቃ እዚህ ጋር የምትመለከቷቸው ኢምፖርትድ የተደረጉ የኪችን ማቴሪያሎች ናቸው። ፕላስ እዚህ ጋር ሜካኒካል ሳከር፣ እዚህ ጋር ማውንትድ የሆነ ኦቨን፣ ማይክሮዌቭ እና ሁሉም ነገር ኢኪዩብድ የሆነ ሞደርን ኪችን እናገኛለን ማለት ነው። ኢንዚ ሳይድ በኋላ አሳያችኋለሁ። ወደ ቤዝመንታችን አክሰስ የምናደርግበት ስቴር አለን። ቤቱ ያቀረበልንን ጁስ እንቀምሳለን ማለት ነው። በጣም የሚጣፍጥ ጁስ የሀገራችን ቆሎ አለ ማለት ነው። ኔክስት ማሳያችሁ በዚህ ሳይድ እንግዲህ የምናገኘው እንደምታዩት በጣም ሰፊ የሆነ ሊቪንግ ሩማችን አለ ማለት ነው። ከኪችናችን እንደመጣን ይሄኛውን የሚያምር ሊቪንግ ሩማችንን የምናገኝ ይሆናል። እዚህ የምታያቸው እያንዳንዱ እቃ ኢምፖርትድ የተደረጉ ከጣሊያን ኢምፖርት የተደረጉ ፈርኒቸሮች ናቸው። እያንዳንዱ በደንብ ዲቴል አስበው የሰሩት። በዚህ ጋር ግራውንድ ቱ ሲሊንግ የሆነ ሰፊ ዊንዶ እናገኛለን። ፕላስ በሚያምር ከርቲን እንደዚህ አጊጠውታል፣ አሳምረውታል ማለት ነው። በዚህ ሳይድ ደግሞ ሰፊ የምንዝናናበት ቲቪያችንን እናገኛለን። ቢፈልጉ ዴስ ቲቪ ቢፈልጉ ሌላ ነገር የምትዝናኑበት ሰፋ ያለ ቲቪ የምናገኝ ይሆናል።
ያላሳዩዋችሁ አንድ ነገር አለ። በነገራችን ላይ ከሜን ጌቱ እዚህ ጋር እንደመጣችሁ ስትገቡ ዛሬ ያላችሁበትን ኮንዲሽን የምታዩት መስታወት እናገኛለን ፊት ለፊታችሁ ከውጭ ወደ ውስጥ እንደገባችሁ ማለት ነው። ከዚህ ቀጥሎ እንግዲህ እዚሁ ግራውንድ ላይ አንድ መኝታ ክፍል ከነ ባዝሩሙ አለ። እሱን የማሳያችሁ ይሆናል። ፕላስ ፓውደር ሩም የእንግዳ እጅ መታጠቢያ ባዝ ማለት ነው። እሱን አሳያችኋለሁ። እስኪ ተከተሉ። እንግዲህ ከሊቪንግ ሩማችን እንደወጣን እዚሁ ግራውንድ ፍሎር ላይ አንድ መኝታ ክፍል እንዲሁም አንድ ባዝሩም የምናገኝ ይሆናል ማለት ነው። ልክ እንደገባን በዚህ ሳይድ ባዝሩማችንን የምናገኝ ይሆናል። በዚህ በኩል ደግሞ ስንገባ ሰፋ ያለ ለቀቅ ያለች የመጀመሪያውን ዋን ቤድሩም እዚሁ ፍሎር ላይ እናገኘዋለን ማለት ነው። ይሄ ቤድሩም ደረጃ መውጣት ለማይችል ሰው፣ በእድሜ ጠና ላለ ሰው መሆን የሚችል ቤድሩም ነው ማለት ነው። እዚህ ማረፍ የሚችሉበት አጋጣሚ አለ። እንዳልኳችሁ እዚሁ የትም ሳይሄዱ ባዝሩም መጠቀም የሚችሉበት ሻወር፣ ኤቭሪቲንግ ያካተተ ባዝሩም እናገኛለን። ከዚህ በኋላ አንደኛ ፍሎር ላይ ወጥተን ሶስቱን ቤድሩም እና ሚኒ ሊቪንግ ሩም አለው አንደኛ ፍሎር ላይ። እሱን የማሳያችሁ ይሆናል። አሁንም እስከ ቪዲዮ መጨረሻ አብራችሁን ቆዩ፣ ላሳያችሁ። አሁን ሰከንድ ፍሎር ላይ ደርሰናል ማለት ነው። ሰከንድ ፍሎር እንደምታዩት በጣም ሰፊ ከቤተሰባችሁ ጋር ፕራይቬትሊ ኢንጆይ የምታደርጉበት ሰከንድ ሊቪንግ ሩም እናገኛለን ማለት ነው። እንደምታዩት በጣም ቆንጆ፣ ይህም የምታዩት እቃ ባይዘው ኢምፖርት የተደረገ የሌዘር ሶፋ እናገኛለን። በዚህ ሳይድ ደግሞ ሁለተኛ ቲቪያችንን የምናገኝ ይሆናል። እዚህ ፍሎር ላይ 3 መኝታ ክፍል፣ እያንዳንዱ መኝታ ክፍል የየራሳቸው የሆነ ባዝሩም አላቸው ማለት ነው። አሁን የመጀመሪያውን የልጆች መኝታ ክፍል አሳያችኋለሁ ማለት ነው። የመጀመሪያው የልጆች መኝታ ክፍል በጣም ሰፋ ያለ አልጋ ፕላስ በዚህ በኩል ባልከኒ አለው። እዚህ ጋር የተለያየ ነገር የምታደርጉበት ብትፈልጉ ሜካፕ፣ ብትፈልጉ ጥናት፣ ወርኪንግ ስፔስ የምናገኘው ነው ማለት ነው። ይሄ ቤድሩም የራሱ ኦን ባዝሩም አለው። እዚህ ቤት ላይ ደስ የሚለው ምንድን ነው? እያንዳንዱ ቤድሩም ዊዝ ኦን ባዝሩም ነው። ምንም ሼር የሚደረግ ነገር የለም። ሌትስ ሾው ዩ ዘ ባዝሩም። ዌልካም ቱ ዘ ባዝሩም። ባዝሩማችን ገንዳ አለው። በዚህ በኩል እጃችን የምንታጠብበት ስፔስ፣ እዚህ ጋር ደግሞ የሽንት ቤት መቀመጫ የምናገኝ ይሆናል ማለት ነው። ይሄ የልጆች መኝታ ነው። ይታያችሁ የልጆች መኝታ ሆኖ ይሄ ሁሉ አክሰሰሪዎች አሉት። በዚህ ሳይድ ስንወጣ ደግሞ አሳያችኋለሁ። እሱ ባልከኒ የምናገኝ ይሆናል። እስኪ ደግሞ ባልከኒውን ላሳያችሁ። እንግዲህ እንደምታዩት በጣም ሰፋ ያለ የምትዝናኑበት ቺል የምታደርጉበት የልጆች መኝታ ክፍል የራሱ የሆነ ባልከኒ አለው ማለት ነው። ይህን የመሰለ ሰፋ ለቀቅ ያለ ባልከኒ እናገኛለን። ከዚህ በኋላ የተቀሩትን ማስተር ቤድሩም፣ ሌላኛውን ቤድሩም እና ቤዝመንታችን፣ ቤዝመንት ላይ ሊቪንግ ሩም፣ ትራዲሽናል ኪችን፣ ሁሉን ነገር ያካተተ ቤዝመንት አለ። እሱንም የማሳያችሁ ይሆናል። እስኪ እንሂድ ደግሞ ወደዛ። አሁን የማሳያችሁ ሁለተኛውን ቤድሩም ሲሆን ይህም ሁለተኛውን ቤድሩም በኮምፓውንዱ ወይም ደግሞ በግቢው በኩል ቪው ያለው የራሱ ባዝሩም ያካተተ የራሴ ባልከኒ ያለው ጽድት ያለች ከቅድሙ ጋር ተመሳሳይ የሆነ ቤድሩም ነው የማሳያችሁ። ይህን ይመስላል። የቤዱ ሳይዝ ሰፋ ያለ ቤድ ሳይዝ ነው። 2 ሰው በደንብ አድርጎ ማስተናገድ የሚችል ነው። በዚህ በኩል ደግሞ
የዚህም ቤድሩም ባዝሩም እናገኛለን። ባዝሩም እንደቀደሙ ተመሳሳይ ነው። ከዛኛው ለየት የሚለው የቁም ሻወር ሲኖረው የቅድሙ ደግሞ ገንዳ ነው ማለት ነው። ከዛ ውጪ ስፋቱ የተወሰነ ከቅድሙ ሰፋ የሚል በጀርባ ሳይድ ደግሞ ባልከኒ ያለው ባልከኒ የምናሳያቸው ይሆናል። የግቢው ቪውን ያለው ጽድት ያለ ባልከኒ ያለው ላሳያችሁ። እሱን ደግሞ እንግዲህ እንደምታዩት በጣም ሰፋ ለቀቅ ያለ የሁለተኛውን ቤድሩም ከቅድሙ ሳይዙ በሳይዝ ሰፋ የሚል ፕላስ የቤቱን የግቢውን ቪው የሚያሳይ ሰፊ ባልከኒ እናገኛለን ማለት ነው። ከዚህ በኋላ ማስተር ቤድሩም እና ቤዝመንቱን የማሳያቸው ይሆናል። ከዛ ቪዲዮአችንን እንጨርሳለን። ተከተሉ። እንግዲህ ከሁለተኛው ቤድሩማችን እንደወጣን አሁን የሚቀረን የመጨረሻው ዋናው ማስተር ቤድሩማችንን ነው የሚሆነው። ማስተር ቤድሩማችንን የማሳያችሁ ይሆናል። በጣም ሰፊ ዎኪንግ ክሎሴት የራሱ ትልቅ ባልከኒ ያለው ማስተር ቤድሩም። አሁን ማስተራችን ውስጥ ገብተናል። ማስተራችን እንደምታዩት በሚያማምሩ እቃዎች ያሸበረቁ እንደዚህ ጽድት ያለ ቤድ ያለው ፕላስ ቤድሺቱ ራሱ በጣም ናይስ የሚባል ፉሊ ኮተን የሆነ በዚህ ሳይድ ደግሞ ስንመጣ ከራሳችሁ ጋር ማውራት ከባለቤታችሁ ጋር ቁጭ ብላችሁ የምትወያዩበት ሁለት ሶፋ የምናገኝ ይሆናል ማለት ነው። ባልከኒውን ላሳያችሁ። ከዛ በኋላ ወደ ዎኪንግ ክሎሴቱና ወደ ማስተር ባዙ እንሄዳለን። እዚህ ጋር የምናገኘው የማስተር ቤድሩማችንን ባልከኒ ነው። በየትኛውም ሰዓት መጠቀም የምንችለው ሰፊ ማስተር ባልከኒ እናገኛለን ማለት ነው። ከዚህ በኋላ እንግዲህ የማሳያችሁ ዎኪንግ ክሎሴቱና ማስተር ባዝሩሙ በጣም የሚገርም ማስተር ባዝ ነው ያለው የቤት። እስኪ አብረን ምን እንደሚመስል የምታዩ ይሆናል። እስኪ ላሳያችሁ። ከዚህ በኋላ እንግዲህ የማሳያችሁ ማስተር ባዙና ዎኪንግ ክሎሴቱ ነው። እስኪ ምን እንደሚመስል ላሳያችሁ። እንግዲህ ዎኪንግ ክሎሴታችን እንደምታዩት በጣም ሰፋ ያለ የከተማችን ሁለተኛው ቡቲ እንግዲህ እዚህ ታገኙታላችሁ ማለት ነው። እንደምታዩት በዚህ በኩል የጫማ መደርደሪያ፣ አዘር ሳይድ ደግሞ የልብስ፣ በዚህም ሳይድ ሜን ኤንድ ውሜን የልብስ ማስቀመጫ ክሎሴት የምናገኝ ይሆናል ማለት ነው። ከዚህ በኋላ ማስተር ባዛችንን የምናይ ይሆናል። እንግዲህ ማስተር ባዛችን ውስጥ ገብተናል። የተፈጥሮ ብርሃን በደንብ እንዲያገኝ መብራት በሌለበት ሰዓት ራሱ እንደምታዩት ብርሃን በደንብ ነው ያለው። እዚህ ጋር ጃኩዚያችንን እናገኛለን። ጽድት ያለች የምታምር ጃኩዚ በዚህ ሳይድ አለን። ልክ እንደገባን በግራ ሳይድ ደግሞ ፊታችንን የምንታጠበት ሃንድ ዋሽ ስፔሳችንን እናገኛለን። ባለት ሃንድ ዋሽ ስፔስ። ይሄ የምታዩት ቦክስድ የሆነ የወተር ስፕላሽ እንዳይወጣ እዚህ ጋር ቴምፐርድ ግላስ የምናገኝ ይሆናል ማለት ነው። ምንም አይነት የወተር ስፕላሽ ወደ ውጭ አይወጣም። ፕላስ ሬን ሻወር ነው የሚጠቀመው። ሙቋ ቀዝቃዛዋ ሁሉንም እዚህ ማግኘት የምትችሉበት አጋጣሚ እናገኛለን ማለት ነው። ከዚህ በኋላ እንግዲህ የምናየው የመጨረሻውና የመጨረሻው ቤዝመንታችንን የማሳያችሁ ይሆናል ማለት ነው። ቤዝመንታችን ምን እንደሚመስል አንድ ላይ እናያለን። እስኪ ወደ ቤዝመንቱ። በቤዝመንት ታሪክ እንዲህ አይነት ቤዝመንት አይቼ አላቅም። ለምን እንደሆነ እዛ ስንገባ አሳያችኋለሁ። ተከተሉኝ። አሁን ከአንደኛ ፍሎር ወይም ከግራውንዱ ወደ ቤዝመንቱ ወርጃለሁ ማለት ነው። ቤዝመንታችን በቤዝመንት ታሪክ እኔ ካየኋቸው ቤቶች በዚህ ልክ የተፈጥሮ ብርሃን የሚያገኝ ቤዝመንት አይቼ አላቅም። ለማካበድ አይደለም፣ እዩት። እዚህ ቤዝመንት ላይ እንደምታዩት ሚኒ ሊቪንግ ሩም አለ። እዚህ ጋር ዳይኒንግ ስፔስ ፕላስ እዛ ጋር ስቲም፣ በዛ ሳይድ ደግሞ አንድ መኝታ ክፍል ዊዝ ኦን ባዝ የራሱ ባዝሩም ያለው
ዋን ቤድሩም ማለት ይቻላል። ይሄኛው ቤዝመንት እንደ ዋን ቤድሩም ማለት ትችላላችሁ። ሳሎን፣ መኝታ ክፍል ከኪችን ውጪ ሁሉንም ነገር ያካተተ። በዚህ ሳይድ ስንመጣ ባዝሩም እናገኛለን ማለት ነው። መልቲ ፐርፐዝ የሆነ ባዝሩም ፕላስ እዚሁ ባዝሩም አጠገብ ደግሞ ለተለያዩ አገልግሎት ስቶር የምናደርግበት ስቶሬጅ ሩም የምናገኝ ይሆናል ማለት ነው። ይሄኛው በዚህ ደግሞ ይሄ ዎክዌይ ወደ ውጪ ያስወጣናል ማለት ነው። ወደ ውጪ ማለት ትራዲሽናል ኪችኑን፣ ባክ ያርዱን ወይም ሰርቪስ ኳርተሩን የምናገኝበት መንገድ ነው ማለት ነው። አሁንም ማሳያችሁ አንደኛውን ቤድሩም እዚህ ቤዝመንት ላይ ያለውን አንደኛውን ቤድሩም ማሳያችኋለሁ ማለት ነው። አብራችሁን ቆዩ። ሶ ቤዝመንታችን ላይ እንግዲህ የራሱ አንድ ቤድሩም ዊዝ ኦን ባዝሩም የምናገኝ ይሆናል ማለት ነው። ሰፋ ለቀቅ ያለ እንደምታዩት በጣም ሰፊ አልጋ ያለው፣ በዚህ በኩል ደግሞ በደንብ ተደርጎ የተፈጥሮ ብርሃን ግራውንድ ቱ ሲሊንግ የሆነ ሰፊ መስታወት እናገኛለን ማለት ነው። ይሄ ቤድሩም የራሱ ኦን ባዝሩም አለው። ፕላስ እዚህ ጋር መልቲ ፐርፐዝ የሆነ ወርኪንግ ስፔስ አለ። ብትፈልጉ ሜካፕ፣ ብትፈልጉ ፒሲያችሁን እዛችሁ ብዙ ነገር ማድረግ የምትችሉበት ስፔስ እናገኛለን። ባዝሩሙ ስንገባ ልክ እንደገባን እጃችንን የምንጣጠብበት ስፔስ፣ እዚህ ጋር ባኞ፣ እዚህ ጋር ደግሞ ሻወር የምንወስድበትን ስፔስ የምናገኝ ይሆናል ማለት ነው። ከዚህ ቀጥሎ እንግዲህ ወደ ትራዲሽናል ኪችኑ ወይም ደግሞ ሰርቪስ ኳርተሩን የምታዩ ይሆናል ማለት ነው። ተከተሉ። አሁን እንግዲህ ከቤዝመንታችን ወደ ሰርቪስ ኳርተሩ እየወጣን እንገኛለን ማለት ነው። ሰርቪስ ኳርተራችን በጣም የሚያንቀሳቅስ ሰፊ ስፔስ እናገኛለን። እዚሁ ቤዝመንት ላይ በግራችን በኩል ስቴር አለ። ይሄ ስቴር ቤዝመንቱንና ግራውንዱን የሚያገናኝ ኪችኖቹን የሚያገናኝ ስቴር ነው ማለት ነው። ብትፈልጉ በዚህ ሳይድም አለ፣ ብትፈልጉ ደግሞ እንግዳ ቤት ውስጥ ካለ አዘር ወይ በዚህ ሳይድ መጠቀም ትችላላችሁ ማለት ነው። ከዚህ ጋር ስንመጣ የመጀመሪያ ላይ የምናገኘው የሜድ ባዙን የምናገኘውናል ማለት ነው። ኔክስት እንግዲህ እዚህ ጋር ስትመጡ ደግሞ የሜድ ሩሙን እናገኛለን ማለት ነው። ቀጣይ ስትመጡ ትራዲሽናል ኪችኑን ታገኛላችሁ ማለት ነው። ይሄ ትራዲሽናል ኪችን በጣም ሰፊ ብዙ ነገር ማድረግ የሚያስችል በጣም ሰፋ ለቀቅ ያለ ትራዲሽናል ኪችን አለው። ፕላስ ደግሞ የትራዲሽናል ኪችን እዚህ ጋር እንደምታዩት ሰፊ መስኮት አለው ቬንቲሌሽን እንዲኖረው ማለት ነው። ከዚህ በኋላ ማሳያችሁ ትራዲሽናል ኪችኑና የእንጀራ ክፍሉ እንጀራ የሚጋገርበት ሩም ለብቻ ለብቻ ነው ያደረጉት። ያ የሆነበት ምክንያት ምንድን ነው? ትራዲሽናል ኪችኑን እንዳይታፈን ሞር ለቀቅ ያለ ዘና ብሎ ለመስራት እንዲመች ተደርጎ ያ ታሳቢ ተደርጎ ለብቻው ለእንጀራ መጋገሪያ ሌላ ሩም አለው። ከዚህ በኋላ ማሳያችሁ ላውንደሪ ስፔሳችንን ነው። እዚህ ላውንደሪ ስፔሳችን ውስጥ ድራየር እና ወሸር የምናገኝ ይሆናል። ራሱን የቻለ ላውንደሪ ሩም ብዙ እቃዎች የምናስቀምጥበት ሼልፍ አለ። በዚህ ሳይድ ደግሞ ካጠብን በኋላ የምናደርቅበት ወይም የምናሰጣበት ስፔሳችን ነው። ይሄ የምናሰጣበት ስፔሳችን ነው። ኦልሬዲ እዚህ ይታጠባል፣ እዚህ ይሰጣል። እዚህ ጋር የምታዩዋቸው ድንጋዮች አሉ። እንጥብጣቢዎቹ ቶሎ ወደታች እንዲገቡ ታሳቢ በማድረግ ነው እነዚህ ድንጋዮች የተደረጉት ማለት ነው። እዚህ ጋር ያለው ሰርቪስ ኳርተራችን ይህን ይመስላል። በአጭር ጊዜ ውስጥ ፕሮፐርቲያችሁን ሬንትም ሴልም ማድረግ የሚፈልጉ የቤት ኦነሮች ከታች ባለው ስልክ እኛን ኮንታክት እያደረጋችሁ ፕሮፐርቲያችሁን በዘመናዊ ቀረጻ በዘመናዊ ስራ በአጭር ጊዜ ውስጥ ሬንትም ሴልም እናደርግላችኋለን። ይህም ፕሮፐርቲ ኢንተረስትድ የሆናችሁ ሰዎች ከታች ባለው ስልክ ኮንታክት አድርጉን። መልካም ጊዜ። ፕራይም ሬንታል። እናመሰግናለን።